25 ሚሊዮን ነዋሪዎች ያሏት ሰሜን ኮሪያ የኮሪያ ህዝቦች ዲሞክራሲያዊ ሪፐብሊክ ተብላ ትጠራለች። ምንም እንኳን በስሟ ላይ ዲሞክራሲያዊ የሚል ቅጥያ ቢኖርም በስማቸው ላይ ዲሞክራሲያዊ የሚል መጠሪያ ኖሯቸው ነገር ግን ዲሞክራሲን ከማያውቁ በርካታ የዓለም ሀገራት አንዷ ናት። በአምባገነናዊ መንግስት የምትታወቀው ሰሜን ኮሪያ በጦር አቅሟና በበርካታ የወታደር ቁጥር የዓለምን ትኩረት የሳበች ተብላ ትታወቃለች። ከሁሉም በላይ ግን የሀገሪቱ ህጎች በርካቶችን ያስደመመና ያስደነገጠ ነው። ውድ ቤተሰቦቻችን በዚህ ዝግጅት ከሁለትና ሶስት ሀገራት ውጪ ከሌሎች የዓለም ሀገራት ጋር ምንም አይነት ግንኙነት ስለማታደርገው ለዜጎቿ ነፃ አገልግሎት ስለምትሰጠው የዘመን አቆጣጠሯን 2 ጊዜ ስለቀየረችው በሀገርና አህጉር አቋራጭ ሚሳኤሎቿ በብዛት ስለምናውቃት አሜሪካን፣ ደቡብ ኮሪያንና ጃፓንን አብዝታ ስለምትጠላው ስለ ሚስጥራዊቷ ሰሜን ኮሪያ አስገራሚ ህጎች እንዳሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ግብዣችን ነው። እንደ አውሮፓውያኑ አቆጣጠር ከ1910 እስከ 1945 በጃፓን ቅኝ ግዛት ስር ሆነው በአንድ አስተዳደር ይተዳደሩ የነበሩት አንድ አይነት ቋንቋና ተመሳሳይ ባህል የነበራቸው ሰሜንና ደቡብ ኮሪያ በሁለተኛው የዓለም ጦርነት ማብቂያ በሂሮሺማና ናጋሳኪ መጠቃት ምክንያት ጃፓን እጅ መስጠቷን ተከትሎ ሁለቱም ሀገራት መለያየት ጀመሩ። በተለይም 1948 የሁለቱም ሀገራት መለያየት ይፋዊ ሆነ። ከዚያም ከ1950 ጀምሮ ሰሜን ኮሪያ ደቡብ ኮሪያን በመውረሯ ኢትዮጵያ፣ አሜሪካና አጋሮቿ ደቡብ ኮሪያን ሲደግፉ፣ ሶቪየት ህብረትና አጋሮቿ ደግሞ ሰሜን ኮሪያን ደግፈው ተዋጉ። 3 ዓመት በወሰደው ጦርነትም 3 ሚሊዮን ሰዎች ሲገደሉ በ10 ሺህ የሚቆጠሩ ደግሞ ከባድም መጠነኛም ጉዳት ደረሰባቸው። ከዚህ ደም አፋሳሽ ጦርነት በኋላ የሁለቱም ሀገራት ግንኙነት ተቋርጦ የአኗኗር ዘይቤያቸውም የሰማይና ምድር ያህል ተራርቋል። በቤተሰብ የምትመራው ሰሜን ኮሪያ ከዓለም ጋር ያላት ግንኙነት ውስን ሲሆን፣ በአንጻሩ የደቡብ ኮሪያ ዲፕሎማሲያዊም ኢኮኖሚያዊም ግንኙነት ዓለም አቀፍ ተጽዕኖ ፈጣሪ ሆኗል። እንደ ሳምሰንግ ባሉ የቴክኖሎጂ ምርቶቿ፣ ተወዳጅነትን ባተረፉ ፊልሞቿ፣ በዝነኛ ሙዚቃዎቿ፣ በዓለም የፕላስቲክ ሰርጀሪ ማዕከልነቷ ራሳቸውን በማጥፋት የሚታወቁ ዜጎች ያሏት፣ በኑሮ ውድነቷ የምናውቃት፣ የአውሮፓ ተጽዕኖ በባህሏ ስለሚንጸባረቅባት ደቡብ ኮሪያ ከዚህ በፊት የሰራነውን ዶክመንተሪ እንድትመለከቱ እየጋበዝን ስለ ሰሜን ኮሪያ የሚያስገርሙ እውነታዎችን፣ አስደናቂ ህጎችን እንመለከታለን። የኪም ጆንግ ኡን ሀገር ሰሜን ኮሪያ ሲበዛ ሚስጥራዊት ሀገር ናት። ስሟ በተደጋጋሚ የሚነሳው ጎረቤቶቿን ስትተነኩስ፣ አሜሪካ ጋር ስትዛዛት፣ ሀገርና አህጉር አቋራጭ ሚሳኤሎቿን በብዛት ስትሞክር ነው። ከዚህ ባሻገር ሰሜን ኮሪያውያን እንዴት ይኖራሉ? ባህላቸው ምን አይነት ነው? ምን ይወዳሉ? ምን ይጠላሉ? የሚሉ ጥያቄዎች ለዘመናት ሚስጥር ሆነው ቆይተዋል። እነሆ አስደማሚ ህጋቸውን፣ ለባህላቸው ያላቸውን ክብር፣ ችሎታቸውን፣ ነፃነታቸውን፣ ኢኮኖሚያቸውን ውስጥ ገብተን ተመልክተናል። ለመሆኑ ሰሜን ኮሪያ እንዴት ያለች ሀገር ናት? ዜጎቻቸው ባህላቸውን አክብረው ስነ ምግባራቸውን ጠብቀው እንዲኖሩ ከሚያደርጉ የዓለም ሀገራት መካከል ሰሜን ኮሪያ አንዷ ናት። ሀገሪቱ በተለይም ሀገር ተረካቢ ህፃናት ላይ በስፋት ትሰራለች። ህፃናቱ ከመደበኛ ትምህርታቸውን ባሻገር የስዕልና የሙዚቃ ተሰጥኦአቸውን በብቃት እንዲያዳብሩ ታደርጋለች። ይህን ስታደርግ ማንም እንዳይረብሻቸው ከፍተኛ ጥንቃቄን በማድረግ ጭምር ነው። ከአጸደ ህፃናት ጀምሮ የሚገርም የሙዚቃ ብቃታቸውን ሲያሳዩ መመልከት በሰሜን ኮሪያ አዲስ ነገር አይደለም። በ1960ዎቹ የገነባቸው አንጋፋው የባቡር ትራንስፖርት ከመሬት በታች ራቅ ተደርጎ የተገነባ ሲሆን በተለይም የአየር ጥቃት ቢፈጸም ከጉዳት የመከላከል አቅም እንዲኖረው የተደረገ ነው። በተለይም በፒዮንግያንግ የሚኖሩ ሰሜን ኮሪያውያን የአየር ጥቃት ቢፈጸምባቸው ባቡሩ የሚጓዝበት ቦታ ምቹና ሰፊ በመሆኑ እንደ መጠለያ ሆኖም ያገለግላል። ያን ያህል ተሽከርካሪ የማይርመሰመስበት መንገዷ በንጽህና የተያዘ ነው። የመብራት መምጣትና መሄድ በሰሜን ኮሪያ የተለመደ በመሆኑ በነዋሪዎቹ ያን ያህል ትኩረት ሲሰጠው አይስተዋልም። መብራት እንደ ዲም ላይት ብልጭ ድርግም ማለት የዕለት ተዕለት ተግባር ነው። በተለይም
በምሽት ሰዓት ከሳተላይት የሚወሰዱ ምስሎች ሲታዩ በዓለም ጭልም ብለው ከሚታዩ ሀገራት መካከል አንዷ ሰሜን ኮሪያ ናት። በአንጻሩ ጎረቤቷ ደቡብ ኮሪያ በልዩ ልዩ የመብራት ብርሃን የተሽቆጠቆጠች በህብረ ቀለማት ያሸበረቀች ናት። በወታደሮቿ ስነ ምግባር፣ በሚያስገርሙ ወታደራዊ ትዕይንቶች፣ በአስፈሪ ታንኮቿና ሚሳኤሎቿ የምናውቋት ሰሜን ኮሪያ ሲበዛ ድብቅና ሚስጥራዊት ሀገር ናት። በራሷ ዓለም የምትኖረው ሰሜን ኮሪያ የዘመን አቆጣጠሯም ለየት ያለ ነበር። እንደ አውሮፓውያኑ አቆጣጠር በ1997 ቀድሞ የነበረው የዘመን አቆጣጠሯን ከሀገሪቱ መስራች ኪም ኢል ሱን ልደት ጋር እንዲመሳሰል አድርጋ ቀይራው ነበር። ይህም እንደ አውሮፓውያኑ አቆጣጠር 2018 ማለት በሰሜን ኮሪያ 107 እንደማለት ነበር። ከባለፈው ዓመት ጀምሮ ግን የዘመን አቆጣጠሯን በድጋሚ እንደ አውሮፓውያኑ አቆጣጠር እንዲሆን አድርጋለች። ጭልምልም ባለው ምሽቷ ወታደራዊ ትርኢት ማሳየትና ቁጥራቸው የበዛ የመንግስት ታጣቂዎችን መመልከት የተለመደ ነው። ከዓለም የተገለለችው፣ የመዓት ማዕቀብ የተከናነበችው፣ ከልካዩዋ፣ አነጋጋሪዋ፣ ለጠላቶቿ የዕለት ተዕለት ስጋት የሆነችው ሰሜን ኮሪያ እስከ አፍንጫዋ በታጠቀችው ጦር በዓለም አራተኛው ግዙፍ የጦር መሳሪያ ባለቤትም ጭምር ናት። በመሪዋ እጅግ የሚወደዱት ህፃናት ልጆቿ ቪዲዮ ጌሞችን አብዝተው ይጫወታሉ። የሚጫወቷቸው የቪዲዮ ጌም አይነቶችም ጦርነቶች ናቸው። በአንድ ወቅት አንድ የሲኤንኤን ጋዜጠኛ ወደ እነዚህ ህፃናት ጠጋ በማለት ለምን የጦርነት ጌም እንደሚጫወቱ ጠየቃቸው። አሜሪካን ለመውጋት ሲሉ መለሱለት። ይህን ሲሉ ጋዜጠኛው አሜሪካዊ መሆኑን አላወቁም ነበር። ጋዜጠኛውም እኔ እኮ አሜሪካዊ ነኝ፣ እናም ትገሉኛላችሁ ሲል ጠየቃቸው። ዞር ብለው አዩትና ምንም ሳታጠፋ አንጎዳህም ሲሉ መለሱለት። ሲሰናበታቸውም ልባዊ ሰላምታቸውን ሰጥተውታል። በቅንጡ መኪኖች የሚንፈላሰሰው ሀጫ በረዶ የመሰለ ፈረሱን በመጋለብ የሚታወቀው ኪም ጆንግ ኡን በካድሬዎቹ እንደ አንድ የሀገር መሪ ብቻ አይታይም፣ እንደ አምላክም ጭምር እንጂ። የኪም ጆንግ ኡን የተዋጣላቸው የቴክኖሎጂ ሰዎች መረጃን በመጥለፍ ያደጉት ሀገራት ራስ ብታት ናቸው። በመስሪያ ክፍላቸው ተቀምጠው በአመት ከ2 ቢሊዮን ዶላር ያላነሰ ገንዘብ እየጠለፉ ለመሪያቸው ያስረክባሉ። መንግስታቸው የሰሜን ኮሪያ ሰራተኞችን ወደ ዋና ከተማቸው ፒዮንግያንግ እንዲመጡ በማድረግ በከተማዋ የሚገኙ የቱሪስት መዳረሻዎችና በመንግስት የተገነቡ የተሻሉ የተባሉ ተቋማትን ያስጎበኛቸዋል። በሚጎበኙበት ወቅትም ጠንክረው ከሰሩ እነሱ እንደሚረከቧቸው ይነገራቸዋል። የስፖርት ፍቅር። ሰሜን ኮሪያውያን እግር ኳስን አብዝተው ይወዳሉ። በተለይ በትምህርት ቤቶችና የስፖርት ማዘውተሪያ ቦታዎች እግር ኳስ ሲጫወቱ መመልከት የተለመደ ነው። ከእግር ኳስ በተጨማሪ ቅርጫት ኳስ፣ ቮሊቦል፣ ቴኳንዶ፣ ሰርከስ፣ የሜዳ ቴኒስና ሩጫ በሰሜን ኮሪያውያን የሚወደዱ የስፖርት አይነቶች ናቸው። በተለይ የእግር ኳስ ጨዋታ ልምምድ የሚያደርጉ አዳጊዎች በቀን እስከ 9 ሰዓት የሚሆነውን ጊዜያቸውን በልምምድ ያሳልፉታል። ልምምድ ሲያደርጉ በረዶ በላያቸው ላይ ቢረግፍም ልምምዳቸውን አያቋርጡም። ሰሜን ኮሪያውያን የቤት ኪራይ፣ የሕክምና ወጪ፣ የትምህርት ቤት ክፍያ ብሎ ነገር አያውቁም። ሁሉንም የሚሸፍንላቸው መንግስታቸው ነው። ይህም ሆኖ ድህነት አልተለያቸውም። ከቻይናና ከሩሲያ መሪዎች ጋር የጠበቀ ወዳጅነት ያለው የኪም ጆንግ ኡን አስተዳደር በዓለም ላይ ያልተለመዱ በርካታ ህጎችን በማውጣት ተግባራዊ በማድረግ ይታወቃል። ህጎቹ ከቀላል እስከ ከባድ ድርጊቶችን የሚከለክሉ ቢሆንም ቅጣታቸው ግን ህይወትን እስከ ማሳጣት ይደርሳሉ። በሀገሪቱ የአለባበስና የፀጉር ቁርጥ እንደ ሌላው አብዛኛው የዓለም ሀገራት በቀላሉ የሚታይ አይደለም። ከመሪው ኪም ጆንግ ኡን ውጪ በሀገሪቱ የሚፈቀዱ የፀጉር ቁርጥና አሰራር አይነቶች 28 ብቻ ናቸው። 10ሩ የወንዶች ሲሆኑ ቀሪው 18ቱ ደግሞ የሴቶች የፀጉር አሰራሮችና ቁርጦች ናቸው። ታዲያ እነዚህም የሚወሰኑት በመንግስት ብቻ ነው። ማንም የሀገሪቱ ዜጋ እንደ ኪም ጆንግ ኡን አይነት የፀጉር አቆራረጥ ከተቆረጠ በህይወቱ እንደፈረደ ማመን ግድ ይለዋል። መሳቅ ክልክል ነው። በሰሜን ኮሪያ አበይት በዓላት ላይ በምንም ምክንያት መሳቅ አይፈቀድም። በተለይም የቀድሞ መሪዎችን በሚያስቡበት ህዝባዊ በዓላት ላይ ሲስቅ የተገኘ ሰው ቀሪ ዕድሜው በእስር ቤት ወይም በሞት ይጠናቀቃል። የተከለከለው ፍቺ። በሰሜን ኮሪያ ባልና ሚስት መፋታት አይፈቀድላቸውም። የአስገራሚዋና የሚስጥራዊቷ ሰሜን ኮሪያ መንግስት ህጎች አንዳንዶቹ ህይወትን የሚነጥቁ አስጊ ቢሆኑም
ፈገግ የሚያስብሉም አሉ። ከነዚህም ህጎች መካከል ምንም አይነት ምክንያት ይፈጠር መፋታት ያስቀጣል። ባለትዳሮች አንዳቸው በአንዳቸው ላይ አካላዊ ጥቃትን ጨምሮ ሌሎች በደሎችን ቢያደርሱም ለመፋታት እስከወሰኑ ድረስ ቅጣቱ እንደሚተላለፍባቸው ይደነግጋል። በሰሜን ኮሪያ ፍቺ እንደ ጸረ ሶሻሊስት ድርጊት ይቆጠራል። በዚህም ተፋቺዎቹ ጥንዶች እስከ 6 ወር ድረስ ካምፖች ውስጥ እንዲቆዩና ከባድ የጉልበት ስራ እንዲሰሩ ይቀጣሉ። ይህም የፍቺ ቁጥር እንዲቀንስ አሊያም እንዲቀር የሚያስገድድ ህግ ነው። ሰሜን ኮሪያ ጥቂት ቢሆኑም ከተለያዩ ሀገራት እየሄዱ የሚጎበኟት ቱሪስቶች አሉ። ታዲያ እነዚህ ቱሪስቶች ወደ ሀገሪቱ ከመግባታቸው በፊት በወታደሮች ጠበቅ ያለ ተደጋጋሚ ፍተሻ ይደረግባቸዋል። የትኛውም አይነት ሃይማኖት መከተል በማይፈቀድባት ሰሜን ኮሪያ መጽሐፍ ቅዱስም ሆነ ቅዱስ ቁርአንን ይዞ መግባት በፍጹም የተከለከለ ነው። ከሃይማኖታዊ መጽሐፍት በተጨማሪም የትኛውም አይነት ጭብጥ ያለው መጽሐፍና ጋዜጣም ይዞ መግባት አይቻልም። ስልክ ላይ ምን አይነት ፎቶግራፍና ቪዲዮ እንዳለ በደንብ ፍተሻ ከተደረገ በኋላ በተለይም በሰሜን ኮሪያ እንዲታዩ የማይፈቀዱ ከሆኑ መግባት አይታሰብም፣ አሊያም እንዲጠፉ ይደረጋል። ወደ ሀገሪቱ ከገቡ በኋላም የሰሜን ኮሪያ መንግስት ፕሮፓጋንዳ ከሚያስተላልፉት የቴሌቪዥን ጣቢያዎችም ሆነ በየአደባባዩ ከሚለጠፉ ጋዜጦች ውጪ መመልከት ለእስርና ለሞት ይዳረጋል። በየትኛውም ቦታ የተለጠፉ የኪም ጆንግ ኡን አስተዳደር የፕሮፓጋንዳ መልእክቶችን መቅደድ ለሞት ይዳረጋል። የመንግስትን ስርዓትና የጁቼን ርዕዮተ ዓለም የሚቃረን ማንኛውም ነገር እንደ ወንጀል ይቆጠራል። በሀገሪቱ የመረጃና የባህል ቁጥጥር ህግ መሰረት የውጪ ሚዲያዎችን በተለይም የደቡብ ኮሪያ ፊልሞችን፣ ሙዚቃዎችን፣ ኬፖፕ ወይም የቴሌቪዥን ፕሮግራሞችን ማየት፣ ማሰራጨት ወይም መያዝ በከፍተኛ ሁኔታ የተከለከለ ነው። የደቡብ ኮሪያን ሙዚቃና በዓለም አቀፍ ደረጃ ተወዳጅነትን ያተረፈው ስኩዊድ ጌም ፊልምን ሲመለከቱ የተገኙ አዳጊዎች በአደባባይ ተረሽነዋል። የውጭ ፋሽን ማለትም እንደ ጅንስ ሱሪ፣ አንዳንድ የጫማ አይነቶችና የሰርግ ነጭ ልብሶች ክልክል ናቸው። በተለይም ስለ ደቡብ ኮሪያ መናገር እንደ ከባድ ወንጀል ይቆጠራል። ዜጎቿ የፈለጉትን ማየትም ሆነ መስማት ስለማይፈቀድላቸው በመንግስታቸው ከሚነገራቸው ውጪ ስለ ቀሪው የዓለም ክፍል የሚያውቁት ነገር የለም። ይህም ማለት በሰሜን ኮሪያ ማህበራዊ ሚዲያም ሆነ ድህረ ገጽ ብሎም ነገር አይታወቅም። በሬዲዮም በቴሌቪዥንም የሚታዩትና የሚደመጡት የመንግስትና የሀገሪቷን ሀያልነት የሚገልጹ ዝግጅቶች ብቻ ናቸው። ዓለም አቀፍ የስልክ ጥሪዎችን ማድረግ ደግሞ በአደባባይ ያስረሽናል። በነዋሪዎች ቤት፣ በትምህርት ቤቶች፣ በአደባባዮች፣ በመንግስታዊ ተቋማት የሀገሪቱ የቀድሞ መሪዎች ፎቶግራፎችን መመልከት የተለመደ ነው። የቀድሞ መሪዎች ፎቶግራፎችን በተገቢ ቦታ አለማስቀመጥና በንጽህና አለመያዝ እስከ ሞት የሚያደርስ ቅጣት ያስቀጣል። የጸጥታ አካላት በድንገት ቤቶችን በመጎብኘት የፎቶዎቹን ሁኔታና የሚገኙበትን ቦታ ይፈትሻሉ። ፎቶውን ከመኝታ ቤት አጠገብ መስቀል ወይም በቂ ባልሆነ ቦታ መያዝ እንደ አለማክበር ተቆጥሮ ቅጣት ያስከትላል። በሰሜን ኮሪያ ውስጥ የእሳት አደጋ በሚከሰትበት ጊዜ በመጀመሪያ ፎቶግራፎችን ማዳን የህግ ግዴታ ነው። ከ5 ዓመታት በፊት ኦንሶንግ አውራጃ ስትኖር በነበረች 2 ልጆች ባሏት እናት ቤት ውስጥ ድንገተኛ የእሳት አደጋ ተፈጠረ። አደጋው የተፈጠረው በሌሊት ስለነበር እናትየዋን የሚረዳ ሰው አልነበረም። እናትየዋም ህይወቷን አደጋ ላይ ጥላ 2 ልጆቿን ከሚንቀለቀለው እሳት አውጥታ አዳነቻቸው። ለድርጊቷ ሽልማት ሲገባት የቀድሞ መሪዎችን ፎቶግራፍ ባለማስቀደሟ ለእስር ተዳርጋለች። ልጆቿም ሕክምና ሳያገኙ ቀርተዋል። በተቃራኒው የቀድሞ መሪዎችን ፎቶግራፍ ከእሳት መቃጠል ያተረፈው ሰው ጀግና ተብሎ ተወድሷል። በከፍተኛ የመንግስት ስብሰባዎች ላይ በስሜት አለመደገፍ በሞት የሚያስቀጣ ወንጀል ነው። ኪም ጆንግ ኡን ህዝባዊ ንግግር በሚያደርጉበት ጊዜ ታዳሚዎቹ በልዩ ስሜት የማጨብጨብ ግዴታ አለባቸው። በቂ ያልሆነ ወይም ስሜት የሌለው ጭብጨባ የፖለቲካዊ ታማኝነት ማነስ ምልክት ተደርጎ ይወሰዳል። ቅጣቱም ከበድ ያለ ነው። በስሜት አለማጨብጨብ ብቻም ሳይሆን ጭብጨባን ቀድሞ ማቆም ፍጹም ክልክል ነው። ሃዮንዮንግ ቾል የተባሉ የጦር ኃይል ሚኒስትር ኪም ጆንግ ኡን በተገኙበት ወታደራዊ ስብሰባ ላይ ማንቀላፋታቸውን እንደ ስድብ ተቆጥሮ በጸረ አውሮፕላን መድፍ ተገድለዋል። በሰሜን ኮሪያ አሉ ወደሚባሉ የስጦታ መሸጫ ቦታዎች ጎራ ብለው ቢመለከቱ በተለይ ፖስት ካርዶቹ በዛቻ የተሞሉ ሲሆኑ መልእክታቸውም ለአሜሪካ የተጻፉ ማስጠንቀቂያዎች ናቸው። የሚያደምጡትና የሚወዱት መዝሙር ለመሪያቸው ኪም ጆንግ ኡን የተዘመረውን ነው።
바람처럼 따사로워라 아버지 극풍처럼 자유로워라 수라의 천만 자식 한 품에 안고 총을 다해 보살피시네 노래하자 김종국 위대하신 용도자 자랑하자 김종국 친근한 호보에 우리는 한마음 믿고 따르래 친근한 호보에 ውዝዋዜ ወዳጆቹ ሰሜን ኮሪያውያን ከስራ መልስ ሲዝናኑ በተስረቅራቂ ድምጻቸው ማንጎራጎርና ሰብሰብ ብለው መወዛወዝ ይችሉበታል። በንጽህናዋ ለየት ባለችው ሚስጥራዊቷ ሰሜን ኮሪያ በዋና ከተማዋ የሚገኙት ኪነ ህንጻዎቿ ተወዳጆች ናቸው። ምንም እንኳን አብዛኞቹ ለኪም ጆንጉን ታማኝ የሆኑ ባለስልጣናት የሚኖሩባቸው ቢሆኑም ህንጻዎቹ በአጭር ጊዜ አምረው የተሰሩ ናቸው። እንደነዚህ አይነቶቹ ህንጻዎች ግን ከዋና ከተማዋ ፒዮንግያንግ ውጪ በሌሎች ከተሞች መመልከት ህልም ነው። የሰሜን ኮሪያ መንገዶች በቁጥር ትንሽ መኪኖችና ብስክሌቶች ቢጓዙባቸውም አሰራራቸው ግን ጥሩ ስፋትና ውበት እንዲኖራቸው ተደርገው የተሰሩ ንጽህናቸው የተጠበቁ ናቸው። ጥቅል ጎመንና በሀገሪቱ የሚዘወተረው ተወዳጁ ሩዝ ለዜጎቿ በነፃ ይቀርባል። ሌሎቹ በተለይም በድብቅ ከቻይናና ከሌሎች የውጭ ሀገራት የሚገቡ የምግብ አይነቶች ግን ዋጋቸው አይቀመስም። ጥቅጥቅ ያሉ ደኖች ያሏት፣ ብዙ ቦታዋ አረንጓዴ የሆኑባት፣ በተራሮች የተከበበችው ሰሜን ኮሪያ ተፈጥሮ ባይበድላትምና ታታሪ ህዝቦች ቢኖሯትም የመንግስት ስርዓቷ ግን አብዛኞቹ ለችግርና ለከፋ ድህነት ዳርጓል። የመኖሪያ ፈቃድ በሰሜን ኮሪያ የፈለጉበት ከተማ መኖር ብሎ ነገር አይሰራም። ለሰሜን ኮሪያውያን ሁሉም የሀገሪቱ ቦታ እኩል አይደለም፣ ወይም ሁሉም ቦታዎች ለሁሉም ሰሜን ኮሪያውያን የተፈቀዱ አይደሉም። ለምሳሌ አንድ ሰሜን ኮሪያዊ በሀገሪቱ መንግስት ካልተፈቀደለት ወደ ዋና ከተማዋ ፒዮንግያንግ መግባትም ሆነ መኖር ክልክል ነው። የሶስት ትውልድ ቅጣት። ይህ ህግ አንድ ሰው በስርዓቱ ላይ ከባድ ወንጀል ከፈጸመ ወይም በተለይ ፖለቲካዊ ወንጀል ከሆነ ወንጀለኛውን ብቻ ሳይሆን ወላጆቹን፣ ወንድሞቹን፣ እህቶቹንና ልጆቹን ጭምር ወደ ማጎሪያ ካምፕ እንዲላኩ ያስገድዳል። የምግብ ማብሰያ ማሽኖች የኤሌክትሪክ ኃይል ፍጆታቸው ከፍተኛ በመሆኑ እንደተከለከሉ የተነገራቸው ሰሜን ኮሪያውያን ክልከላውን በድብቅ ወይም በግላጭ ጥሰው ከተገኙ ወይም ከቤተሰቡ አባል አንድ ሰው ሌላ ጥፋት ካጠፋ ተጠያቂው ጥፋተኛው ሰው ብቻ ሳይሆን ሁሉም የቤተሰብ አባል ጭምር ነው። ይህም ቅጣት ብዙዎችን ስለሚያሰጋ ሰሜን ኮሪያውያን ህግን አይጥሱም። ውድ የቻናላችን ቤተሰቦች ሰሜን ኮሪያ በመጠኑ ይቺን ትመስላለች። ይህ ኤኤስ ሁሉ ነው።